ሰው ተበላሽቷል ወይኔ እንዴት ሴት እንደዚህ ያደርጋል አያለች ምናምን ተመለሰች። ይሄ ራሱ የሰራት ትሪክ ነበር። አቲካን ከመስጂድ አስቀራት ማለት ነው ራሱ። ቀጥሎ ከዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሸሂድ መሆን በኋላ እሷን ለማግባት ጥያቄ ያቀረበው ነቢያችን ሰለላሁ ዐለይሂ ወሰለም ሊኩል ነቢይን ሐዋሪይ ወሐዋሪይ ዙበይር ብን አልዓዋም ማለት ለሁሉም ነቢይ የራሱ ሐዋሪ አለው። የኔ ሐዋሪ ደግሞ ዙበይር ብን አልዓዋም ነው ያሉት። ምርጥ ሱሐባ ነው። ሄደው ተቀደመ ኢለይሃ እንትን አላት ያው አወራት ምናምን። ከዛ ዙበይር ብን አልዓዋም ደግሞ ተመልከቱ ነብዩ አለይሂ ሰላም በዚህ ልክ ከፍ ያደረጉት የኔ ሐዋሪ ያሉት ሱሐባ ከመሆኑ ጋር የመጨረሻ ቀናተኛ የመጨረሻ ማለት ነው። አስማ ላይ ቀና ነበር። ተለያይተዋል። በነገራችን ላይ ሌላ ታሪክ ላይ እንመለከተዋለን እሱን ኢንሻአላህ። ከባለቤቱ ከአስማ ቢንት አቢ በክር ተለያይተዋል። ሸዲዱል ገይራ ነው። በጣም ቀናተኛ ይታወቃል። በቃ ሶሳይቲ ውስጥ ይታወቃል። ማህበረሰብ ውስጥ ማለት ነውና አቲካ ምን ታውቃለች እና ምን አለችው? አንተ ጋር ስንጋባ ይሄ ቅናትን ተዋላለችው። እሱ መስጊድ አትከለከል። እሱ ጭራሽ መስጊድ ትሄድበት አይፈልግም። በቃ ይሄ በግልጽ ነገራት። ይሄ እንኳን አንተ ልከለክለኝ በዑመር ጊዜ ሄድ ነበር፣ በረሱል ጊዜ ሄድ ነበር፣ በአቡበክር ሲዲቅ ጊዜ ሄድ ነበር። አንተ ማን ነው ከልካ ያደረገ አለችውና እንደውም ሄዳለሁ አለችው። በቃ በዚህ ተስማሙ። እሺ ተባባሉ። ስቲል ግን ዙበይር አልተዋጠው። በቃ መስጊድ ትሄድበት ማንም እንዲያት አይፈልግም። ማንም እንዲያይበት አልፈለገም ዙበይር እና እሱ ብቻ አላኩል ሐል ተጋቡ፣ መኖር ጀመሩ ከዙበይር ብን አልዓዋም ጋር። ዙበይር ይሄ በቃ መስጂድ ተነስታ መሄዷ አልጣመው። በቃ ይሄ በጣም ሰለቸው እንትን አለ። በቃ ቅናቱ እንዲህ ቦግ እያለ ሲቸገር ረዲየላሁ ዐንሁ አንድ ቀን ቀድሟት ከፈጅር ወጣ። ቀድሟት ወጣ። ፈጅር ትሰግዳለች። የሚገርመው መስጂድ ሄደች። ፊቱን ሸፈነና ፊቱን ሸፍኖ መንገድ ላይ ጠበቃት። ጨለማ ራሱ እና እዛ በቃ አላለ ለከፋ ነው የምትሉት የሆነ አካሏ መታት የሆነ እንትን መሀል አካባቢ መታት። ደነገጠች። ከዛ እየሮጠች ወደ ቤት ተመለሰች። እሱም ከመስጂድ ደርሶ መጣ። ኢና ሊላሂ ወኢና ኢለይሂ ራጂዑን ፈሰደና ሲያለች ተመለሰች። እሷ ሰው ተበላሽቷል ወይኔ እንዴት ሴት እንደዚህ ያደርጋል አያለች ምናምን ተመለሰች። ይሄ ራሱ የሰራት ትሪክ ነበር ዙበይር ማለት ነውና ዙበይር በዚህ መልኩ አቲካን ከመስጂድ አስቀራት ማለት ነው ራሱ። አላሁ ሙስተዓን። እንግዲህ ሐዲስ አለ የአላህን ሴት ባሮች አትከልክሏቸው፣ መስጂድ አትከልክሏቸው፣ የአላህን ቤት አትከልክሏቸው የሚል ሐዲስ አለ። እሱ በቃ ቅናት ስላለበት ብቻ በሆነ መንገድ አድርጎ ለክፏት ሰውነቷን ነክቶ የሆነ ቦታ ለክቷት በቃ ከዚህ በኋላ አልሄድም ብላ እስክትተው ድረስ ማለት ነው። ዙበይር ብን አልዓዋምም እንግዲህ ሸሂድ ሆነ ረዲየላሁ ተዓላ ዐንሁ ፊ ማዕረከት ጀመል የሚባለው ላይ እዛ ላይ ነው ሸሂድ የሆነው ረዲየላሁ ዐንሁ። የሱን ታሪክ ሰፋ አድርገን ሌላ ጊዜ እንመለከታለን ቢሐውሊላህ። እንግዲህ አቲካ እስከዚህ 3 ሰዎች ዳር ናት እስካሁን ድረስ። ከዚህ በኋላ ገብታለች። ማናቸው? አሊ ብን አቢ ጣሊብም ከዛ በኋላ መጥተዋል ይባላልና አሊ በቃ እኔ የሚያገባኝ ሰው ሁሉ እየሞተ ስለሆነ ሸሂድ የሆነ ስለሆነ አልፈልግም አለ። አንተ እንድትሞት አልፈልግም ማለት ሙስሊሞች መሃል ጃንት የሆነ ጉልህ የሆነ ሰው የቀረ የለም ካንተ ውጪ አላገባህም ማለቻቸው እንጂ አንተ አትመለስም ማለቻቸው። አልይም አልቀረላቸውም። በሆነ መንገድ ያው ሸሂድ ሆነዋል እንደምታውቁት። ከዛ ግን የሚገርመው ልጃቸው ሁሴን ልጃቸው የሚገርም እኮ አስቡት፣ ጀነሬሽን አፍተር ጀነሬሽን የማይጠፋ ውበት ነው ያላት ረዲየላሁ ዐንሃ አቲካ። ሁሴን አገባት። ሁሴን ጠየቀ ታው ሸሂድ ትሆናለህ ምናምን ስትለው አንቺን ማገባው ሸሂድ ለመሆን ስለምፈልግ ነው አላት። ተጋቡ። እሱም እንደሚታወቀው ረዲየላሁ ዐንሁ ወከረመላሁ ወጀህ ከርበላ ላይ ሸሂድ ሆኗል ማለት ነው። እናታችን አቲካ ማህበረሰብ ውስጥ በጣም ማትወሳ ግን ጉልህ ሚና ያላት ሴት ነበረች። በጣም የሚገርም ሚና የነበራት ሻዒራ ወይ ደግሞ ምንድነው ገጣሚ የነበረች ጎልታ የምትታይ ዶሚናንት የነበረች ሴት እንደነበረች ታሪክ ይናገራል። ይሄን ይመስላል የአቲካ ቆይታችን። አቲካዎች ሰላም አለይኩም ወራህመቱላሂ ወበረካቱ።